የማሳያችሁ የኬንታኪ አሰራር ነው። እዚህ ጋር ዶሮ አለን። ዶሮን በደንብ ባቺቶና በሎሚ ካጠብነው በኋላ ወተት ውስጥ እንጨምረዋለን። እዚህ ጋር 2 እንቁላል እንመታለን። እዚህ ጋር ዱቄት ቅመማ ቅመም እንጨምርበት፣ ፓፕሪካ፣ እርድ፣ የዶሮ ቅመም ምናምን እንጨምርበታለን። ጨው ጨምረን ከዛ በኋላ ኬንታኪ የሚሰራበት ይሄን እንጨምራለን። በዚህኛውም አለ፣ ግን ይሄኛው በጣም እንትን አለው የሚያቃጥል ቃሪያ ምናምን አለው። በዚህ ሁኔታ እናዘጋጅና እንደዚህ ከእንትን ውስጥ እናወጣዋለን። ከወተት ውስጥ አውጥተን እዚህ ዱቄት ውስጥ እናደርጋለን። በጣም ቀላል ነው፣ ሞክሩት፣ ትወዱታላችሁ። ዱቄት ውስጥ በደንብ እንትን ካልነው በኋላ እንቁላል ውስጥ እናስገባዋለን። እንቁላሉ በደንብ ትንል እንዲዋሃድ እናደርገውና ከዛን በኋላ እዚህኛው ላይ እንጨምራለን። በዚህ ሁኔታ ካዘጋጀን በኋላ በደንብ እንትን ማለት አለብን እንዲይዝልን። ከዛ እንጠብሰዋለን። በዚህ ሁኔታ እንደዚህ እናዘጋጃለን። ኬንታኪ በጣም ቀላል ነው እና አንዳንድ ሰዎች ያው የሚያቃጥል ይወዳሉ። እንትን ፓፕሪካውን በዛ ማድረግ ትችላላችሁ። ፓፕሪካ ምናምን በደንብ እንትን ማለት አለበት እንዲይዝላችሁ፣ ወተት ውስጥ መቆየት አለበት። እዚህ ጋር ዘይታችን በጣም ፈልቷል እና በጣም ትንሽ እንዲቀዘቅዝ አጥፍቼዋለሁ። በጣም ስለጋለ ውስጡ አይበስልም፣ ከላይ ብቻ ነው የሚበስለው። ስለዚህ ይቀዝቀዝቀዝ እናደርገዋለን። ትንሽ በጣም ነው የጋለው። እስከሚሰራ ከፍቼው ነበር። በዚህ ሁኔታ ከተዘጋጀ በኋላ መጥበስ ነው። ይህን ይመስላል። በጣም ቀላል ነው፣ ሞክሩት፣ ትወዱታላችሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ አበረታቱን። አጥፍቼው በጣም እንደጋለ መጋሉ ጥሩ ነው፣ ግን በጣም ሲግል ደግሞ ከላይ ብቻ ነው የሚበስለው፣ ውስጡ ላይ በስል ይችላል። ለዛም